እንደነበረ ተስፋ እናደርጋለን። ስለዚህ ዛሬ ወደ ሁለት የፕሮግራማችን ከመግባታችን ዛሬ ለየት ያሉ 10 ኮመን የማይቀሩ ጥያቄዎችን ነው የምንመለከተው። ወደ ፕሮግራማችን በቀጥታ ከመግባታችን በፊት እንዲሁ ተከታታዮቻችን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ እኛንም እንድታበረታቱን እየጠየቅን ሁሌም የማይቀሩ 10 ኮመን ጥያቄዎችን ለማየት እንሞክራለን። የመጀመሪያው ጥያቄ የማይቀረው እስኪ ጥቂት ስለ ራስህ ንገረን የሚለው ነው። ካን ዩ ቴል ሚ ኤ ቢት አባውት ዮርሰልፍ። ይህኛው ጥያቄ የትኛውን ቦታ ላይ የማይቀር ጥያቄ ነው። ስለዚህ እንደዚህ አይነት ጥያቄ በምንጠየቅበት ጊዜ ዋናው ምላሽ መስጠት ያለብን በቀጥታ እኛ ከስራው ጋር የሚያገናኙን ጉዳዮች ላይ በማተኮር መሆን ያለበት። እየጠየቅን ያለነው ሰፊ የሆነ የግል ታሪካችን እንድናወራ እንድንዘረዝር ሳይሆን በማስረጃ ላይ ካሰፈራቸው ነገሮች ዋና ዋና ከስራ ጋር ግንኙነት ያላቸውን ነገሮች በመግለጽ ነው ማለፍ ያለብን። ቢቻል ደግሞ ከአንድ ደቂቃ ባልበለጠ ጊዜ ውስጥ ይህንን ጥያቄ መጨረስ አለብን። አለበለዛ ፈታኞቻችን አቴንሽናቸውን ያጡና ለእኛ የሚሰጡንን አትኩሮት ይቀንሳል ማለት ነው። ስለዚህ በአንድ ደቂቃ ባልበለጠ ጊዜ ውስጥ ስለ ራሳችን ስንጠየቅ ከስራው ጋር የሚያገናኝ የትምህርት ማስረጃችንን የሰራናቸው ነገሮች አጠር ባለ ሳምራይዝ አድርገን የምንገልጽበት ነው የሚሆነው ማለት ነው። ለምሳሌ እዚህ ጋር አንድ ምላሽ ለማየት እንሞክር። የተጠየቀው ጥያቄ ራሱ ሲጠየቅ እኔ በጣም ትጉህ ሰፊ የሆነ የአስተዳደር ልምድ በአቪዬሽን በሰራሁበት ወቅት ያካበትኩ የመጀመሪያ ዲግሪ ትምህርቴን በንግድ አስተዳደር ከጨረስኩ በኋላ ስራዬን በአስተዳደር ስራ ጀምሬ ሙያዬን ወደ ኤክስፖርቴሽን ስራ አስኪያጅነት አድርሻለሁ። የንግድ ስራ ግንዛቤ እና ደንበኞችን ለማገዝ ያለኝ ቁርጠኝነት የተሻለ ምርት አቅርቦትና የገበያ ድርሻ ለማግኘት አስችሎኛል ብዬ አምናለሁ። በተጨማሪም ስራዎችን ለማገዝ ማሰልጠን፣ መተባበርና ሁሉም ከፊት መምጣት በጣም የሚያስደስት ተግባራት ሲሆኑ ከፍ ያለ የአይቲ ችሎታም አለኝ። በአሁኑ ወቅት የመንጃ ፈቃዴን ለስልጠና ላይ አጭርና ግልጽ ምላሽ ማለት ከዚህ ባለፈ ብዙ መሄድ የለብንም። ሁለተኛው የምንመለከተው ጥያቄ why have you applied for this vacancy? ለምን መረጥከው? ወደዚህ ስራ ለምን መረጥከው የሚል ጥያቄ ነው የሚሆነው። ሁለተኛው የምናየው ስራ ማለት ነው። ለምንድን ነው ይህን ስራ ያመለክት? ይህ ጥያቄ ማለት ነው ይህንን ስራ ለምን ፈለግከው እንደማለትም መታየት ይችላል። በዚህ ማስታወቂያ ምን የሚስብ ነገር አገኘ? አንተ ለዚህ ስራ የምትሆን መሆንህን እንዴት አሰብክ? ከዚህ ስራ ምን አገኛለሁ ብለህ ታስባለህ? የሚሉ የተለያዩ አይነት መልእክት ያላቸው ጥያቄዎችን ነው። እነዚህም ጥያቄዎች ደግሞ ስራው ምን እንደሚፈልግ መገንዘብህን ለማወቅ የእነሱን መመዘኛ እንዴት እንደምታሟላ ለመረዳት ከአንተ ጋር የሚያስማሙ የትኛው ለማወቅ ታስበው የሚሰሩ ጥያቄዎች ናቸው። ስለዚህ ይህን ጥያቄ በምትመልስበት ጊዜ ብዙ ምላሽ ለመስጠት የሚያስችል ቢሆንም አንተ ግን በጣም አትኩሮት መጀመሪያ ላይ በትኩረት ይኖር። ይህን ስራ ለምን ፈለግከው የሚለው ይህንን ስራ አንተ ከግል ጥቅም አንጻር ብቻ አይተህ እንደዚህ ማግኘት ስለፈልግ በሚል በአጠቃላይ መመለስ። ስራው ትኩረት መሆን ያለበት ስራው ምን እንደሚፈልግ መረዳትና አንተ ለስራው ብቁ የምትሆንባቸው ምክንያቶች ከጻፍከው የሲቪ ማስረጃ ጋር በሚመሳሰል ወይ በሚገልጽ መልኩ እሱን ነው ማብራራት መቻል ያለብን። ለምሳሌ አንድ ምላሽ እዚህ ጋር እንመልከት። ለምን ስራ የመረጥኩ ተብሎ ሲጠይቃል እኔ ለስራ ያመለከትኩት ያለኝ የስራ ልምድና ችሎታ ከስራው ጋር ቀጥተኛ ስለሆነና አዳዲስ ተግዳሮቶችን መጋፈጥ ስለምፈልግ እንደምወጣቸውን በማመን ነው። እኔ ጠለቅ ያለ ከፍተኛ የኳንቲቲ ሰርቬይ ስራ ልምድ በባቡር ጣቢያና ሀዲድ ስራ ፕሮጀክቶች ጨምሮ ያለኝ ሲሆን በተጨማሪም በአንድ ጊዜ የተለያዩ ፕሮጀክቶችን የመከታተል ጀማሪና ረዳት ቀያሾችን ማገዝ፣ መምራትና መሰልጠን በጣም ያስደስተኛል። ከደንበኞች ጋር ቀጥተኛ ግንኙነት በመፍጠር ውጤታማ ስራ መስራት ችያለሁ። በእርግጠኛነት ዋናው ጥንካሬ ማሳያ እና ይህ ስራ መደብ እኔ የሚፈልገውን በእርግጥ አስተዋጽኦ ማድረግበት ነው። ከዚህ ያለፈ ሌላ ብዙም መሄድ የለብንም ማለት ነው። ሌላውና ሶስተኛው የምናየው why do you wish to leave your current position? አሁን ያለህበትን ስራ ለምን መተው ፈለግ የሚል ጥያቄ ነው። ያ ማለት
አሁን ያለህን አሰሪ ለምን መተው ፈለግ ለማለት ነው። ይህ ጥያቄ አንተን ስራ ለመቅጠር የተነሳሳበት ምክንያት ለማወቅ ምን ያህል ቁርጠኛ እንደሆንክ ለማወቅ እና የነሱን ጊዜ እያባከንክ እንዳልሆነ ለመረዳት አስበው የሚጠይቁት ጥያቄዎች ናቸው። በዚህ ጥያቄ ውስጥ ምላሽ በምትሰጥበት ጊዜ ጥንቃቄ ማድረግ ያለብህ ነገሮች አሉ። በጎ ምክንያቶች እና በጎ ያልሆኑ ምክንያቶች፣ ፖዚቲቭ ኦር ኔጌቲቭ የሆኑ ነገሮች ሊኖሩ ይችላሉ። በጎ ከሆኑ ምክንያቶች ውስጥ አንተ አዳዲስ ቻሌንጆች፣ ከበድ ያለ ስራ ተግዳሮችን ለማየት ለመልመድ ስለምትፈልግ ሊሆን ይችላል። እውቀትህን ለማስፋት አስበህ ሊሆን ይችላል። የተሻለ አጋጣሚዎችን ለማግኘት ሊሆን ይችላል። ለወደፊትም ለማደግ አስበህ ሊሆን ይችላል። በሙያ ወደ ላይ ከፍ ለማለት አስበህ ሊሆን ይችላል። ኔጌቲቭ መባል የሌለባቸው ጥያቄዎች ደግሞ ከአለቃ ጋር ችግር ስላለብህ፣ ከስራ ባልደረቦች ጋር ችግር ስላለብህ፣ በድርጅቱ የገንዘብ እጥረት ስላለበት የተረጋጋ ባለመሆኑ፣ በግል ምክንያት የሚሉ እነዚህ ነገሮች በጣም በጣም ጥንቃቄ ልታደርግባቸው የሚገቡ ስራዎች ናቸው። ስለዚህ አንተ ምላሽ ስትሰጥ በጣም ፖዘቲቮቹ ላይ በማተኮር የባለፈው ድርጅትህን ስም በኔጌቲቭ በማያነሳ መልኩ መመለስ አለብን። ለምሳሌ አንድ ምላሽ እዚህ ጋር ማየት ፈልግ ስራ መልቀቅ የፈለኩት ራሴ በአዲስ የስራ ሁኔታ ውስጥ መፈተሽና ማደግ ስለፈለግ ሲሆን በተጨማሪም የቀድሞ አሰሪዎቼ እዚህ እንድደርስ ለሰጡኝ እንድደርስ ሁኔታዎችን ስላመቻቹልኝ ለመሰግኑ፣ አሁንም ቢሆን ከመልቀቄ በፊት ለተተኪው በአግባቡ ያሉትን ስራዎች ኃላፊነቱን በሙሉ ስራውን አሳይቼ አስረክቤ ነው የምለቀው። ፖዘቲቭሊ ከዛኛው ስራ ጋር አለበለዚያ እንደዚህ ብለህ ባለማለት ስለዛኛው ድርጅት በጥፎ ካወራ ነገ ከነገ ወዲያ ይሄ ሰው የሚለው ኢንተርቪው አድራጊዎች ሌላ ጥያቄ በአንተ ላይ ሊያስቡ ይችላሉ ማለት ነው። ስለዚህ የሶስተኛው ጥያቄ በጣም በጥንቃቄ መመለስ ያለበት ነው። ግን ሁሉም ብዙ የሚባሉት የስራ እንትኖች ላይ የማይቀር ጥያቄ ማለት ነው። ይሄ አሁን ያየ ነው። ቀጣዩ የምናየው ስራ ማመልከቻ why do you want to work for this organization? ለዚህ ድርጅት ለምን መስራት ፈለግ? የምታስታውሱ ከሆነ መጀመሪያ መግቢያችን ላይ ስለ ድርጅቱ ማወቅ የሚል ነገር አውርተናል። ስለ ድርጅቱ ምንድን ነው የሚሰራው፣ አገልግሎት እንዴት ነው የሚሰጠው፣ በሶሳይቲም ያለው አመለካከት ከተለያዩ ሶርሶች ተዘጋጅተህ መግባት አለብህ ብለን። ስለዚህ ለዚህ ድርጅት መስራት የፈለግከው ለምንድን ነው? አንተ ለድርጅቱ መስራት ያለብህ ስለምንድን ነው መግለጽ ያለብህ? ስለ ድርጅቱ ያለህን እውቀት፣ ድርጅት ለምን እንደሳበህ ወይስ ለድርጅቱ የሰበሰብከውን እውቀት ከአንተ የስራ ችሎታ ጋር በማነጻጸር ነው መግለጽ ያለብህ። ስለዚህ ይሄኛውን ፓርት በእንደዚህ አይነት መልኩ ቢመለስ የተሻለ ድርጅታችሁ ባለፉት ተከታታይ ዓመታት እንዴት በማደግ ላይ እንዳለ ስለተረዳውና በጣም ጥሩ የሆነ የሽያጭ አፈጻጸም ያለውና ሌሎች ቦታዎችን በመስፋት ላይ መሆኑን ስለማውቅ አዳዲስ ነገሮችን ለመጀመር ድፍረቱ እንዳላችሁ እኔም የዛ አካል በመሆን አዲስ ነገሮችን ለማወቅና የበኩሌን ለመውጣት ስለምፈልግ ነው። በቂ ስለ ድርጅቱ እውቀት እንዳለ አንተም አዲስ ፈተናዎች መውጣት ትፈልጋለህ። ስለዚህ በእንደዚህ አይነት መልኩ ይህንን ምላሽ ትመልሳለህ። ሌላውና ቀጣዩ ኋያት አሪውስትሪን ጥንካሬ ምንድን ነው ተብል ጠይቅ ትችላለህ። ጥንካሬ ምንድን ነው የሚለው ጥያቄ በጣም ብዙ ጉዳዮችን በውስጡ የያዘ ነው። ቃለመጠይቅ አድራጊዎች በዚህ ጥያቄ ውስጥ ማወቅ የሚፈልጋቸው አንተን ለመቅጠር ምን የተለየ ነገር እንዳለ ለመለየት ይፈልጋሉ። ሁለተኛ አንተ ያለህ ጥንካሬ እነሱ ከፈለጉት የስራ ሚና አስፈላጊ መሆን አለመሆኑን ለመረዳት፣ ሌላ ምን ያህል በራስ መተማመን እንዳለህ ወይም አስቸጋሪ ሰው መሆንህን ለመገንዘብ የሚጠቅም እና በዚህ ወቅት ስትል በጣም ራስህን ላይ በመስቀል ምናምን ሳይሆን መገለጽ ያለበት የአንተ ጥንካሬ ምንድን ነው ስትባል ፖዚቲቭሊ ሪሊ ያሉ ጥንካሬዎች ያሉ በጣም አጠር ያለ ግልጽ ያለ ብለሽ ለምሳሌ በእንደዚህ አይነት መንገድ ቢመለስ ቀጣሪዎችን ብዙም ሌላ ጥያቄ በማያጭሩ መልኩ ከጥንካሬዎች እኔ በጣም ተግባቢና ከብዙ ሰው ጋር መስራት የሚችል ሲሆን በተጨማሪም ደግሞ ሰዎችን ማገዝ ማስተማር በጣም ያስደስተኛል። በቃ ጥንካሬ ይሄ ነው በአጭር። ሌሎቹ ሌላ ጥያቄ ወደሚወልዱ ነገሮች ከመሄዳችን በፊት ሌላውና የምናየው ስድስተኛ ዋት አር ዩር ዊክነስስ ድክመትስ። ልክ እንደ ጥንካሬ ሁሉ ስለ ድክመትህ ቀጣሪዎችህ ማወቅ የሚፈልጓቸው
ነገሮች አሉ። ስለዚህ ስለ ድክመቶች ስታወራ በተቻለ መጠን ሙያዊ የሆኑት ላይ ብታተኩር ነው የሚመከረው። ሌላ ነገሮች ላይ ብዙም ሳታተኩር ከሙያ ጋር ከሚገሉ ስኪሎች ውስን ባሉ ነገሮች ምናምን። ግን ይሄኛው ጥያቄ የሚነሳው አንተ እስኪ ስህተት ራስህን ምን ያህል የምታቅሰው መሆንህን ለማወቅ ስራውን ለመስራት የሚያስችል ድክመት እንዳለህ እንደሌለህ ለመገንዘብ አንዳንድ ችግሮች ሲያጋጥሙ የሚያወዛግቡ ነገሮች ስራዎች በሚያጋጥሙ ጊዜ እንዴት አድርገህ መፍታት እንደምትችል ሪያክት እንደምታደርግ ለመገንዘብ ምናምን ታስበው የሚጠየቁ ጥያቄዎች ናቸውና ስለዚህ ይህንን ጥያቄ በእንደዚህ አይነት መንገድ ቢመለስ በጣም ጠቃሚ የሆነ ለሁሉም የትኛውም ኦርጋናይዜሽን ላይ ትጠየቅ የሚሰራ ነው ማለት ነው። ካለብኝ ድክመት አንዱ የጊዜ አጠቃቀም ችግር ነው። ይህንንም ለመፍታት ስልጠና እንዲሁም መጽሐፍቶችን በማንበብ ለማሻሻል እየጣርኩና የተወሰነ ለውጥ ባመጣም አሁንም ገና የሚቀረኝ ነገር እንዳለ በዚህ ኮንቴክስት ምላሹን ብትሰጥ በቃ ኦኬ ሰው ራሱን ቼክ ያደርጋል ማለት ነው። ስለዚህ ለሌሎች እንትኖችም ሲኖሩ ራሱን ፈትሻል በሚል ቀጣሪዎች ሊገንዘብ ይችላሉ። ቀጣዩ ጥያቄ የሚሆነው ዋት ሃዝ ቢን ዩር ግሬትስት አቺቭመንት ኦር አኮምፕሊሽመንት፣ ያሳካቸው ትልልቅ ተግባራቶች እስኪ ንገረን የሚል ጥያቄ ልትጠየቅ ትችላለህ። ስለዚህ ካሳካቸው ትልልቅ ተግባራት ውስጥ በቃ በባለፈው ስራ ወይ በትምህርት ሂደት ገና ጀማሪ ከሆንክ ወይ ባለፈው በሰራኸው ቢሮ ውስጥ የሰራሃቸው ለየት ያሉ ወይ በአንተ ሀሳብ መጥተው ወይ ኃላፊነቱን ወስደህ ያሳካኸውን ነገር በመግለጽ የጥያቄዎችን ምላሽ ማሟላት ትችላለህ። ለዚህ ጥያቄ ምላሽ ሊሆን የሚችል አንዱ ከኔ ዋነኛ ስኬቶች አንዱ ባለፈው ዓመት የሽያጭ ስራ አፈጻጸም ያመጣሁት ለውጥ ነው። ይህም ከደንበኞች ጋር ያለኝን ቅርርብና ከሽያጭ በኋላ ያሉ አገልግሎት እገዛ ማጠናከር የተገኘ ሲሆን ድርጅቱ ገቢ ላይ ትልቅ ተጽዕኖ ያመጣ ሲሆን እኔም ወደ ተሻለ የስራ እድገት እንዲሄድ አድርጎኛል። ይሄ ትልቅ ስኬት ነው። ስለዚህ እንደዚህ መልኩ ግልጽ ያለ አጭር በጣም የተንዛዛ ምላሽ ባለመስጠት። ሌላኛው የምንመለከተው ጥያቄ ዋት ካን ዩ አባቭ ኦል ዘ አዘር አፕሊካንትስ ብሪንግ ቱ ዚስ ጆብ፣ አንተ ከሌሎች ተወዳዳሪዎች የተሻልክ የሚያደርግ ምንድን ነው ተብለህ ትጠይቅ ትችላለህ። እንግዲህ እዚህ ስራ ላይ ስትወዳደሩ አንተም አመልክታል፣ ሌሎችም አንቺም ያመለከተ ሰው አለ። ስለዚህ እነዚህ ሰዎች ልክ እንዳንተ የሆነ የተለየ የትምህርት ባክግራውንድ አላቸው፣ የስራ ልምድ አላቸው። ግን እያንዳንዱ ሰው የራሱ የተለየ ነገር አለ። ስለዚህ እዚህ ቦታ ላይ ከሌሎች ተወዳዳሪዎች አንተ የተሻልክ የምትሆንበትን ነገር በትክክል መግለጽ መቻል አለብህ። አንተ ያለ የተለየ ነው የምትለው ኳሊቲ መግለጽ የሚገልጽ ምላሽ ነው መስጠት ያለብህ። ዝግጅት የሚያስፈልገው ለዚህ ነው። ራስህ ላይ ምንድን ያለኝ የሚለው በእንደዚህ መልኩ ተዘጋጅተህ ለኢንተርቪው ለምሳሌ ለዚህ የሚሆን ምላሽ በዚህ ሙያ ላይ ከ5 ዓመታት በላይ መስራት ከብዙ ደንበኞች ጋር እንገናኝና ስራው ምን እንደሚፈልግ ለማወቅ እድል አግኝቻለሁ። በተጨማሪም በተከታታይ በስራዬ ከአማካይ በላይ የሆነ የሽያጭ አፈጻጸም እንዳስመዘግብ አስችሎኛል። በእርግጥ ይህ ስራ በጣም መሰጠትን የሚፈልግና አስቸጋሪ ሁኔታ ቢኖርም እኔ ግን ላሳካው እንደምችል አምናለሁ። ስለዚህ እዚህ ላይ አንተ ከስራው ጋር ያለ ግንኙነት ምን እንደሆነ ገልጸሃል። ፈተና ቢኖረውም ደግሞ ምን ማድረግ እንደምትችል ስለዚህ ከሌሎች ተወዳዳሪዎች የሚለይህን ነገር እያሳየህ ነው ማለት ነው። ሌላውን የምንመለከተው 9 where do you see yourself in 5 years time፣ በቀጣይ 5 ዓመታት ራስን ይባላል። እንደዚህ አይነት ጥያቄ ስትጠየቅ ቀጣሪዎች የሚፈልጉት ምንድን ነው? ይሄ ሰው ነገ ከነገ ወዲያ ከኛ ጋር ይቀጥላል ወይ የሚለውን ነገር ለማየት ነው ይፈልጉት። ይሄ ሰው ነገ ከነገ ወዲያ ከኛ ጋር አለ ወይ ትቶን ይሄዳል ወይ የሚለውን አንድ እሱ መገንዘብ ይፈልጋል። ቶሎ ስራ መቀየር አለበት። ከዛ በእርግጥ በስራው ላይ ምን ማምጣት እንደምትፈልግም ውስጥ ማየት ፈልግ። ስለዚህ በዚህ ላይ በዌር ዱ ዩ ሲ የሚል እዛ ጋር መቆየት እንደምትችል በሙያ ምን ማድረግ ምን አዳዲስ ነገሮች መማር እንዳሰብክ በሚገልጽ መልኩ እዛ ካምፓኒ ጋር የመቆየት እድል እንዳለ ብዙም ብለህ ዲፋይን አድርገህ አይ ቺፍ ሆናለሁ ወይ የዚህ አለቃ ሆናለሁ ሲኦ ሆናለሁ በሚል መልኩ ሳይሆን በስራህ ላይ ማደግ፣ ስራህን እውቀትን እየጨመርክ ስራህን እያሳየ ወደ ተሻለ መንገድ መውጣት፣ ለድርጅቱ
በማገዝ በቀጣይ 5 ዓመታት አሁን ካለህበት የተሻለ ቦታ እንደምትደርስ በመግለጽ መጨረስ አለ። ለምሳሌ ለዚህ የሚሆን ይችላል በሚቀጥሉት ዓመታት ራሴን የተሻለ እውቀትና ሙያ የማገኝበት ሙሉ በሙሉ ያለኝ አቅም ተጠቅሜ ለድርጅቱ ማበርከት የሚችልበት እድል የማገኝበትና ተጨማሪ የሙያ ክህሎቴን አዳብሬ ወደ ተሻለ እድገት የሚሄድበት እንደሚሆን አምናለሁ። ዲስ ኢዝ ክሊር። በቃ ዲፋይን ያደረገው ስፔሲፊክ ነገር የለም፣ ግን በዛ ድርጅት ውስጥ መሰላል ሆነ ወደ ላይ የወጣ እንደምትሄድ የማይለኝ። ሌላው የማይቀረው 10ኛው ጥያቄ ኮመን የሆነው ጥያቄ ዩ ሃቭ ሜንሽንድ በሲቪ ላይ ለምሳሌ አንድ ለየት ያለ ሆቢ ልምዳል። እዚህ ላይ በጣም ጥንቃቄ ማድረግ ሲቪ ላይ የምንጽፋቸው ነገሮች እውነተኛና ትክክለኛ ነው። በጣም ተአማኒነት ሊኖረው ይገባል። የማናደርገውን ነገር መጻፍ የለብንም። ስለዚህ ሲቪ ላይ የሆነ ኤክስ ሳምቲንግ ሆቢ እንደዚህ አደርጋለሁ ኢንተረስት አለ ብለህ ጽፈሃል። ስለዚህ ስለዛ ኢንተረስትህ እስኪ ትግበራ የጠቀስከው እስኪ ጥቂት ንገረን ብሎ ሊጠይቅ ይችላል። ስለዚህ ሪሊ አንተ ከሆነና አንተ ራስህ የምታደርገው ነገር ዩ ካን ክሊር በደንብ አድርገህ መመለስ ትችላለህ። ስለዚህ በደንብ አድርገህ እሱን የሚገልጽ እኔ አሁን ዝም ብዬ እንደምሳሌ እዚህ ጋር መጠቀም የፈለግኩት ከስራ ሰዓት ውጭ የማከናውናቸው ተግባራት እንደገለጽኩት ብስክሌት መጋለብና ዋና መዋኘት ናቸው። በተለይ ብስክሌት መጋለብ በጣም የሚያዝናናኝ በጣም ስለሚያዝናናኝ ለመለማመድ በማድረገው ጥረት ብዙ ጊዜ ወድቄ ጉዳት አስተናግጄ በቃ ሶርት ኦፍ ፈን ጨምረህ ይህንን ነው የማደርገው በትርፍ ጊዜ የሚለውን ነገር ከገለጽክ በጣም ነው። ስለተከታተላችሁን እያዳመጥኩኝ ቀጣይ ፕሮግራም እንደምንገናኝ ተስፋ በማድረግ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግ አትዘንጉ።